ከስሜትህ በላይ መሆን አለብህ። አንዳንድ ጊዜ ቁጭ ስትል የሆነ ነገር መስራት እኮ አለብህ፣ ወይ ማንበብ አለብህ፣ ወይ የሆነ ነገር ማሮጥ ማንቀሳቀስ አለብህ። ግን ውስጥህ ምን ይነግርሃል መሰለህ? አሁን ትንሽ ፈታ ብትል፣ ጋደም ብትል፣ እንደው ጌም ብትጫወት፣ እንደው ቲክቶክ ብትከፍትና ብትስቅ፣ ለምን ቻት አታደርግም? ለምን ፊልም አታይም? ለምን ወጣ ብለህ ፈታ አትልም? ይልሃል ውስጣዊው ድምፅ። ከዛ ትሰማዋለህ። ከሰማኸው በኋላ ግን ትንሽ ቆይቶ ይቆጭሃል። በቃ ቀኔ እንደዚህ ሆኖ ባከነ፣ በቃ እንደዚህ ሆንኩኝ ትላለህ። አየህ፣ ደስታ ከሚሰጡ ነገሮች አንዱ ጊዜያዊ ደስታህን ማሳለፍ ነው። ኖ አሁን ስልኬን አልነካም፣ አሁን ቻት አላደርግም ትልና የሚጠበቅብህን ታደርጋለህ። እንዴት ካልከኝ እስኪ ዝም ብለህ አስበው። አሁን አንደኛው የአይምሮ ክፍል ተጫወት፣ ዘናበል፣ ፈታበል ይልሃል። አንደኛው መስራት እንዳለብህ ይነግራል። አንድ ጥያቄ ጠይቀው ራስህን። የዛሬ 5 ዓመት የሆነ ቦታ የሚያደርሰኝ የትኛው ነው? በል ጌም መጫወቱ ነው? ፊልም ማየቱ ነው? ቲክቶክ መጠቀሙ ነው? ወይንስ የሆነ ስራ መስራቱ ነው? ወይንስ ማንበቡ ነው የሆነ ቦታ የሚያደርሰኝ? መልሱን አንተ ታውቀዋለህ። አየህ፣ ዋናው የሚጠበቅብህን ካደረክ በኋላ ብትደሰት ራሱ ፈታ ብትል ራሱ ደስታ ሙሉ ይሆናል። ለምን? የሚጠበቅብህን አድርጋል። ያለበለዚያ ግን ውስጥ የሚነግርህን ተኛ ሲል ከተኛ፣ ፈታ በል ሲል ፈታ ካልክ የስሜት ባሪያ ነህ። ደስተኛ መሆን ከፈለክ ከስሜት በላይ መሆን አለብህ። ስሜትህን ማሸነፍ አለብህ። አየህ፣ አንድ ከባድ ስራ ሰርተህ ፈታ ብትል እንኳን በደንብ ታጣጥመዋለህ። አይተህ ከሆነ በጣም ርቦ የበላህ ቀን እኮ በጣም ረክተሃል። ምግቡ ላይ ጣፍጥ ይችላል፣ ግን አንተን በጣም አርክቶሃል፣ በጣም ጣፍቶሃል። ለምን ብለህ ጠይቅ። ስለራበህ። አየህ፣ አሁንም በስራ በሌላ ነገር ራስን ከወጠርከው በኋላ ዘና ብትልም ችግር የለውም። ታላቁ ቦክሰኛ መሐመድ አሊ ምን ይላል መሰላችሁ? ለራሴ እንዲህ እለዋለሁ፣ ዛሬን ተጨነቅና ነገን በደስታ ኑር እለዋለሁ ይለናል መሐመድ አሊ። ራስህ ላይ አትጨክንበት። በህይወትህ ለሚገጥሙ ነገሮች ሁሉ ኃላፊነቱን ውሰድ። ግን ራስ ላይ አትጨክን፣ አትፍረድ። ራስ ላይ አጠፋህ አይደል? ራስህን ይቅር በለው። በቃ ተማርበት፣ አትድገመው። አይታችሁ ከሆነ ግን ሁልጊዜ እንቆጫለን፣ ራሳችንን እንወቅሰዋለን። እንዲህ ባላደርግ ኖሮ እኮ እንዲህ አይሆንም እንላለን። አንድ ጥያቄ ልጠይቅህ። በፍርድ ቤት ጥፋተኛ የተባለ ሰው ስንቴ ነው የሚቀጣው? እርግጠኛ ነኝ መልሳችሁ አንዴ ነው። ምክንያቱም ለምሳሌ 1 ዓመት ቢፈረድበት ያንን 1 ዓመት ጨርሶ ሲወጣ በነፃ ይለቀቃል እንጂ አስታውሰው ናናናናና 1 ዓመት ብቻማ አይበቃም ብለው አይጨምሩበትም። አንዴ ነው የሚቀጡት። ታዲያ አንተ ራስህን ለምንድን ነው ብዙ ጊዜ እየደጋገምክ የምትቀጣው የምትወቅሰው? አንድ ጥፋት አጠፋ አንዴ መቀጣት አይበቃም? በዚህ ምድር ላይ እንደ ቃላት ኃያል ነገር የለም። በተለይ የሰው ልጅ ላይ ቃላት ኃያል ናቸው። የሰው ልጅ ሞራሉን ከፍ ያደርጉታል ወይ ዝቅ አድርገው ይሰባብሩታል። ደስታህን የሚገነቡትም የሚያፈርሱትም ለራስህ የምትናገራቸው ነገሮች ናቸው። ራስህ ላይ መጨከን ማለት እየደጋገምክ ራስህን መውቀስ ነው። ሰዎች ሲወቅሱ ልትሸሽ ትችላለህ ወይ አትሰማቸውም። ግን አንተ ራስህን ስትወቅሰው ማን ያድንሃል? ወዴትስ ትሸሻለህ? ከራስህ ወዴት ታመልጣለህ? ደስታህን የነጠቀህ እርካታህን የነሳህ ከራስህ ጋር ያለህ ጸብ ነው። ቶሎ በልና ታረቅ። ውስጣዊ ደስታ ሌላ ምን መስሎ ነው? ይሄ እኮ ነው ከራስ ጋር መታረቅ እኮ ነው። ከራስ ጋር መዋደድ እኮ ነው ውስጣዊ ደስታ ማለት። አንዳንዴ በዚህ ዓለም ስንኖር ራሳችንን መውደድ ከባድ ሊሆን ይችላል። ራሳችንን ማክበር በጣም ከባድ ሊሆን ይችላል። አንድ ሰውዬ ለፈጣሪው ፈጣሪዬ ሆይ ሕይወቴን ጠላኋት አለው። ፈጣሪም መልሶ ድሮስ እኔ መች ውደዳት አልኩ? መጀመሪያ እኔን ውደደኝ፣ ከዛ የሰጠውህን ነገር በሙሉ ትወደዋለህ አለው። አንተ የፈጣሪ ስጦታ ራስህን መውደድ አለብህ። አንዳንድ ጊዜ ቁመቴ እኮ ቢጨምር፣ እንደው እንደዚህ ቢኖረኝ፣ እንዲህ ብሆን አትበል። ለምሳሌ በጣም የምታከብረው ሰው የሰጠህን ስጦታ እንደው ጨምር አድርጎ የሆነ ነገር ቢገዛልኝ አይሻልም ትላለህ? ለምሳሌ ሰዓት ቢሰጥህ እንደው ጨምር አድርጎ ምን አለበት እንደው ሀብል ቢያደርጋት ትላለህ? አትልም። ስጦታውን አታናንቅበትም። ለምን ታከብረዋለህ? ሰዓቱን አክብረህ ትቀበላለህ። አንተም የፈጣሪ ስጦታ ነህ። ሁሉ ነገር ተፈጥሮ፣ ጸባይ፣ ማንነት ሁሉ ነገር የፈጣሪ ስጦታ ነው።
ታዲያ ምን ይሻላል? ራስህን ውደደው። ራስህን ስትወደው የዚህን ዓለም ደስታ ማጣጣም ትጀምራለህ። ሕይወትን መኖር ትጀምራለህ። አንዳንዴ ግን ራስህን ከናከው የንቀት ሐሳብ ታስባለህ። ራስህን የመናቅ እንዲህ ጎሎኝ እኮ ትላለህ። ያሰብከውን ትናገራለህ። የተናገርከውን ሰዎች ይሰሙትና መልሰው ይንቁሃል። ዋጋህን ያወጣኸው አንተ ነህ። ቢንቁህ እንዳይከፋ፣ ምክንያቱም እንድትናቅ ያደረግከው ራስህ ነህ። አንድ ጥያቄ ልጠይቃችሁ። የአንድን ዕቃ ዋጋ የሚያወጣው ማን ነው? ገዢው ነው? ሻጩ ነው? እርግጠኛ ነኝ መልሳችሁ ሻጩ ነው። ምክንያቱም የዕቃው ባለቤት እሱ ነው። ራስህን የምታከብረው ከሆነ ሌሎችም ክብር ይመነዝሩልሃል። አየህ፣ ዋጋህን የምትተምነው አንተ ራስህ ነህ። ደስታህን የምትመዝነው አንተ ራስህ ነህ። በራስህ ተደሰት፣ ጎደለኝ አትበል፣ የተሰጠህን ውደደው። ያኔ መርካት ትጀምራለህ። ሕይወት ለአንተ ትርጉም ይኖራል። ወዳጄ፣ ቀንህን አሸንፈው። ዛሬን ኑር። እያንዳንዱ ቀን ላይ አደርገዋለሁ ያልከውን ነገር ሁሉ ካደረግ የሚሰማህን እርካታ አስበው እስኪ። ማታ አልጋህ ላይ ሆነ ሳለው እስኪ። በቃ በጠዋት ተነሳው ፈጣሪን አመሰገንኩ ስትል አስበው እስኪ። ከዛ ስፖርቴን ሰራው፣ ሻወሬን ወሰድኩ፣ ቁርሴን በላው፣ ወደ ሥራ ገባው። በቃ ስስቅ አሪፍ ቀን ሳሳልፍ ወጥሬ ስሰራ አመሸው። ይኸው አሁን ተመስገን አልጋዬ ላይ ጋደም አልኩ ስትል አስበው እስኪ። ቀንህን ስታጣጥመው አስበው እስኪ። ቀንህን ስታሸንፍ ሕይወትህን እያሸነፍክ ነው። ወዳጄ፣ አንድ ነገር አትርሳ፣ ዓላማ ይኑርህ። ግን ዓላማዬ መቼ ነው የሚሳካው? እንዴት ነው የሚሆነው እያልክ ብዙ አትጨነቅ። በተቻለ አቅም በየቀኑ ወደ ዓላማ የሚወስድህን ነገር አድርግ። ደስታህን የምታገኘው በእያንዳንዱ ቀን በምታደርጋቸው ነገሮች ነው እንጂ የሆነ ቀን በሚሳካልህ ነገር አይደለም። ያ ከሆነ ግን ደስታ ጊዜያዊ ነው የሚሆነው። በቃ ቶሎ የሚጠፋ ደስታ ነው የሚኖርህ። ወዳጄ፣ ግምት እኮ ነው የሚጎዳህ። ለፈተና እያጠና ይሆናል። አንተ ግን ቁጭ ብለህ ማጥናቱን ትተህ ተመርቄ ከዛ ሥራ ተቀጥሬ ወይ ደግሞ እንደው አሁን ጥሩ ውጤት ባመጣስ ማን ይቀጥረኛል? ሥራ እንደሆነ ጠፍቷል፣ ምን ልሆን ነው ትላለህ። ሁላችንም የራሳችን ግምት አለን። ከዛ ግን እውነት ስላልሆነ ብቻ እንላተማለን፣ እንጣላለን። እንዴ የቀን ቅዠት እኮ ከባድ ነው። ዝም ብለህ ትገምታለህ፣ ግን ነፃ የምታወጣ እውነት ብቻ ነው። በተለይ በሰዎች ጸባይ ላይ መገመት። በቃ የምታስብልኝ መስሎኝ እኮ ነው እንጂ ስንት ነገር አስቤ ካንተ ጋር ትላለች። ልቧን ትሰብረዋለች በራሷ ግምት። ያለህበትን ተቀበል። ማወቅ የምትፈልገውን ጠይቅ፣ አትገምት። ትጎዳለህ አለበለዛ። ደስታ የሚርቀን እኮ የቅዠት ፎቅ እንገነባና እውነቱን ስናውቅ እየተፈጠፈጥን ነው። በቃ ለኔ ያለህ ግምት ምንድነው? ለኔ ያለህ ስሜት ምንድነው ብለሽ ጠይቃት። አትገምት። ገና ሰው ያበድረኛል ብለህ ቢዝነሱን በሐሳብህ አትጨርስ። ቢዝነሱን በሐሳብህ ገንባው። ልክ ነህ። ዓላማ ይኑርህ። ዓላማ መጀመሪያ በማሰብ ነው የሚገነባው። ችግር የለውም። ግን የሆነ ሰው ያበድረኛል ወይ ደግሞ ያ ሰው እኮ ያበድረኛል ብለህ እርግጠኛ አትሁን። ሂድና ጠይቀው። አሁን ካልጠየቅከው በሱ ምኞት የገነባኸው ሀብት ነገ ካልተሳካ ትጎዳለህ። ደስታህን ነው የሚያሳጣህ። አትገምት ወዳጄ። እውነት ነች ነፃ የምታወጣ። እውነትን ተጋፈጣት። ሂድና ጠይቅ። የፈለከውን ነገር መጀመሪያ ጠይቅ። አትገምት። የሰው ስሜት አይገመትም። የሰው ሐሳብ አይገመትም። ሰዎች አይጨበጡም። ልባቸው ባህር ነው። አትገምት ወዳጄ። ደስታህን ነው የሚያሳጣ። የሃርቫርዱን ጥናት ልንገራችሁ። እንግዲህ አስቡት፣ የአንድ ሰው ሙሉ ዕድሜ የተደረገ ጥናት ነው። 75 ዓመት ሙሉ የተደረገ። በጣም ብዙ ሰዎችን ጠይቀዋል። ብዙ ሰዎች ሕይወት ውስጥ ገብተው አይተዋል። ግን አንድ ነገር ነው የደመደሙት። የሰው ልጅ በዚህ ምድር ላይ በጣም ደስተኛ የሚያደርገው የእርካታን ጥግ የሚያሳየው መልካም የፍቅር ግንኙነት ነው አሉ። ምን ማለታቸው መሰላችሁ? የሰው ልጅ ደስታ ቀጥታ የሚገናኘው ከስሜቱ ጋር ነው፣ ከአይምሮ ጋር ነው እና ደግሞ ከሁሉም በላይ ደግሞ ከአካላዊ ነገር ጋር ነው ይላሉ። እና ይሄ ነገር ደግሞ ቀጥታ የሚገናኘው ከፍቅር ግንኙነት ጋር ነው ይላሉ። ስለዚህ ምን ማለት ነው? የሰው ልጅ በፍቅር ግንኙነቱ ስኬታማ ከሆነ የዚህን ዓለም ደስታና እርካታ አጣጥሞታል ይላሉ።
ሀብት ቢኖርህ ባይኖርህ የፍቅር ግንኙነት መልካም ካልሆነ ሙሉ ደስታ አይኖርህም ይሉናል። ጥያቄው ታዲያ እንዴት አድርጌ ነው ምርጥ የፍቅር ግንኙነት የምገነባው ልትሉኝ ትችላላችሁ። ከዚህ በፊት በተለያዩ ቪዲዮዎች አንድ ያወራሁት መፍትሄ ነበረ። አንድ ሰው በሙያው ይሆናል በስራው በሚወደው ነገር በጣም ስኬታማ መሆን ከፈለገ ለዛ ለሚወደው ነገር በቀን 1 ሰዓት ይስጥ፣ በቀን 1 ሰዓት ያጥና። ከዓመታት በኋላ ቢያንስ ከ3 ዓመት በኋላ በዛ ነገር ኤክስፐርት ይሆናል ወይም የዛ ነገር የእውቀት ጥግ ይኖረዋል ተባብለናል። በፍቅር ግንኙነትም እንደዛ ማድረግ ነው። ጊዜ መስጠት፣ በየቀኑ ኮንሲስተንት የሆነ ቋሚ የሆነ ጊዜ መስጠት ለፍቅር ግንኙነታችን እና ሁሌም መደናነቅ፣ ሁሌም በቃ ፍቅር መሰጣጠት፣ ሁልጊዜ እርስ በርስ መመሰጋገን አለብን። አንዳንድ ሰዎች እንደሚፋቀሩ የተነጋገሩት ቦይፍሬንድ ወይ ገርልፍሬንድ እያሉ ነው። ከተጋቡ ከወለዱ በኋላማ እሱ ትዝ ብሏቸውም አያውቅም። ግን አንድ ጥያቄ ልጠይቃችሁ። ለምሳሌ ዛሬ ምሳችሁን ከበላችሁ በኋላ ተመስገን በቃ የዓመቱን አድርሻለሁ ከዚህ በኋላ አልበላም ትላላችሁ? አትሉ። ብትሉ እንኳን ሆዳችሁ ትንሽ ቆይቶ ይጠይቃችኋል፣ ሌላ ምግብ አምጣ ይላችኋል። ለሆዳችን እንመልሳለን ሁላችንም። ለልባችንስ? ልባችንም ሁል ጊዜ ይጠይቃል። መልስ ካልሰጠነው ግን በቃ ደስታን አናጣጥምም። ስለዚህ ሁል ጊዜ አዲስ ነገር መጨመር አለብን። የፍቅር ህይወታችን ላይ ትኩረት መስጠት አለብን። ያኔ የደስታን ጥግ እናያለን። አንድ ሰው የደስታን ጥግ ወይም የህይወትን ስኬት ማየት ከፈለገ እጁ ላይ ያለውን ነገር እስከ ጥግ ማጣጣም አለበት። ስራውን እስከ ጥግ ድረስ መስራት አለበት። ደስታውን እስከ ጥግ ድረስ መስጠት አለበት። ፍቅርን እስከ ጥግ ድረስ መስጠት አለበት። ጊዜውን በአግባቡ መጠቀም አለበት። ለምን መሰላችሁ? እዚሽ ምድር ላይ ምንም ነገር ይዘን አንሄድም። ባዶአችንን የመጣ ነው፣ ባዶአችንን ነው የምንሄደው። ስለዚህ ፈጣሪ የሰጠንን ነገር በሙሉ አሟጠን መስጠት አለብን። ያንን ስናደርግ ብቻ ነው በህይወታችን ውስጥ የደስታን ጥግ የእርካታን ጥግ የምናየው። በመስጠት ጊዜያችንን፣ ፍቅራችንን፣ ህይወታችንን፣ ዕውቀታችንን ያለንን ነገር በሙሉ በመስጠት እስከ ጥግ ድረስ በመጠቀም የእርካታን ጥግ እናያለን። ቤተሰቦች የዛሬው ቪዲዮ ላይ የሆነ ነገር እንዳተረፋችሁበት እንደወደዳችሁት አልጠራጠርም። በጣም የተመቻችሁን ሐሳብ ኮሜንት አድርጉልኝ፣ አነበዋለሁ። እስከ መጨረሻው አብራችሁኝ ስለቆያችሁ በጣም አድርጌ አመሰግናለሁ። ለኢንስፓየር ኢትዮጵያ አዲስ ከሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ስታደርጉ ደግሞ ከጎን ያለችዋን የደወል ምልክት ወይም የደወል በተን መጫን አትርሱ። ጠዋት ከአልጋችሁ ስትነሱ፣ ማታ ወደ አልጋችሁ ስትገቡ የሚያነቃቁ ጥሩ ስሜት የሚፈጥሩላችሁ አጫጭር መልእክቶች በእጅ ስልካችሁ እንዲደርሳችሁ ከፈለጋችሁ በቴሌግራም አድራሻችን @inspireethiopia ብላችሁ የቻናላችን አባል መሆን አትርሱ። ስልጠና እንደጀመርንም ታውቃላችሁ። ማይንድ ሴት ላይ ከፍርሃት ለመውጣት በኮንፊደንስ ለመኖር የዓላማ ሰው ለመሆን የምንፈልገው ነገር ምን እንደሆነ አውቀን እሱን ለማሳካት እስከ ጥግ እንድንሮጥ አብረን እቅድ እንድናወጣ የጊዜ አጠቃቀማችሁ እንዲስተካከል በማንኛውም የህይወት ጉዳያችሁ ላይ ክፍተታችሁን ሁሉ እንድትሞሉ የሚያደርጋችሁ አሪፍ ስልጠና አለን። ብዙዎች እየመሰከሩለት ነው። እንደውም ከእውቀት በላይ ተግባር ነው የምታገኙበት። ብዙ የቤት ስራዎችን ሰጣችኋለን። ራሳችሁን እየቀየራችሁት በሳምንታት ውስጥ ለውጡን ታዩታላችሁ። እንደምትወዱት እርግጠኛ ነኝ። መሳተፍ የምትፈልጉ ከሆነ የትም ዓለም ላይ ብትሆኑ ስልጠና ውስጥ መግባት ትችላላችሁ። አውሮፓ ብትኖሩ፣ አሜሪካ፣ ዱባይ፣ አረቡ ዓለም፣ ኢትዮጵያ፣ አፍሪካ ውስጥም ብትሆኑ፣ የትም ብትሆኑ ይህን ስልጠና ለመውሰድ ከእናንተ የሚጠበቀው ዙም የተባለውን አፕሊኬሽን ስልካችሁ ላይ መጫን ነው። ከዛ በእነዚህ ስልክ ቁጥሮች ቴሌግራም ወይ ዋትሳፕ ላይ ሙሉ መረጃውን ጠይቁን፣ እንነግራችኋለን። በጣም አድርጌ አመሰግናለሁ።